በትዳር ህይወታችሁ ላይ እግዚአብሔር ይከሳችኋል። ተመልከቷት እቺ ልጅ። ይሄን ሁሌ ነው የምናገረው። የትኛውም ሰንበት ተማሪ፣ የትኛውም ካህን፣ የትኛውም ሰባኪና ዲያቆን እግዚአብሔርን ባገለገለበት የንጽህና ልብ ልክ ነው እግዚአብሔር ህይወቱ ላይ ትዳሩ ላይ የሚሰጠው። አጭበርብሮት አታሎት ከሆነ ትዳሩ ላይ ይታያል፣ ህይወቱ ላይ ይታያል። ወይም ደግሞ ትዳር ባይኖረም ስራው ላይ፣ ገንዘቡ ላይ፣ ደሞዝ ላይ፣ ህይወቱ ላይ ይታያል። ሁልጊዜ መቼም ሰንበት ተማሪ አትሆኑም። ትወጣላችሁ፣ የራሳችሁን ህይወት ትኖራላችሁ። ከስንት አንዴ ብትመላለሱ ነው ካገባችሁ በኋላ። ስታገለግሉ መንፈስ ቅዱስ እያያችሁ እንደሆነ፣ የምታገለግሉት ታቦት እየታዘባችሁ እንደሆነ፣ አባላትም እናንተን እያዩአችሁ እንደሆነ መርሳት የለባችሁም። ነገ እግዚአብሔር የአፌን ፍሬ አይደለም የእጄን ዋጋ የስራዬን ይከፍለኛል ስትሉ በመጥፎም በጥሩም ማሰብ ያለባችሁ። እንዲህ አድርጌው ከነበረ እንዲህ ይሆንብኛል፣ እንዲህ አድርጌለት ከነበረ እንዲህ ያደርግልኛል። እግዚአብሔር እጅ በእጅ የሚከፍል እንደሆነ ራዕየ ዮሐንስ ምዕራፍ 22 ላይ ተናግሯል። እንደ ቸርነቱ ስለምንኖር ነው እንጂ ይቅር በለን ስለምንል ነው እንጂ። ስለዚህ ልበ ንጹሐን ሆናችሁ ዩኒፎርሙን ስትለብሱ በጸሎት ገና ዩኒፎርሙን ሳትለብሱት በእጃችሁ እንደዚህ ይዛችሁት መጸለይ። እግዚአብሔር ሆይ ይህን ልብስ ለብሼ ሰው እንዳይሰናከልብኝ በዚህ ልብሴ ለእኔም በረከት ለሰውም ደግሞ ስብከት ይሆንልኝ ብላችሁ ጸልያችሁ ነው መልበስ ያለባችሁ። ቀጥሎ ደግሞ አባል ሆናችሁ ሰንበት ስታገለግሉ ጊዜያችሁ መባከን ያለበት ቁም ነገር በማየት በመስማትና በመናገር ብቻ ቢሆን፣ ጉንጭ አልፋ የሆኑ ነገሮችን ልፊያ፣ አላስፈላጊ ነገሮች ላይ አለመቆየት። በቃ ወዲያውኑ ወደ ቤት መሄድ ከአገልግሎት በኋላ እዛ አለመለፋደድ፣ አላስፈላጊ የሆኑ ቃላቶች አለመነጋገር፣ ቂም አለመያያዝ። ይሄን ነው። ሌላው ሶስተኛው ሰንበት ተማሪ ሆኖ ቆራቢ ካልሆናችሁ ባትሆኑ ይሻላችኋል። ሰንበት ተማሪ ሆናችሁ በጾም በጸሎት በስግደት ጸበል በመጠመቅ በንስሐ የታጠረ ህይወት ከሌላችሁ እውነት ባታገለግሉ ይሻላል። አገልግሎቱ ይሄን ይፈልጋል። አንደኛ ጸጋ ይጨምርላችኋል፣ የአገልግሎት ጸጋችሁ። ሁለተኛ ነገር ደግሞ ስትወጡ በበረከት ነው የምትወጡት፣ ትሸለማላችሁ፣ እግዚአብሔር ይሸልማችኋል። ካልሆነ ግን ቢቀርባችሁ ይሻላል። ምንም ጥቅም የለውም። ለምን ፍቅርናም ቅርብ ነው የምትሆኑት፣ ለፌዘኝነትም፣ ለዓለማዊ ለዝሙትም፣ ለምንም። እንዲያውም ጭራሽ ሰንበት ትምህርት ቤት ውስጥ ቆይተው ወደ ዓለም የወጡ ሴቶች ሱሪ በመልበስ ይታወቃሉ። ለቃሉ ክብር ብዙም አይኖራቸውም። ቶሎ ንስሐ የመመለስ ወደ ንስሐ የመግባት ቻንሳቸው ጥሩ ይሆናል እንጂ ጠፍተው አይጠፉም እንጂ አስቸጋሪ ይሆናሉ። እግዚአብሔርን ያስቸግሩታል፣ ታቦቱን ያስቸግራሉ፣ መንፈስ ቅዱስን ትንሽ ያሳዝናሉ። ሴቶቹም ወንዶቹም ነው የምላቸው። ወንዶቹም ልክ እንደዛው ፀጉር ቁርጣቸው፣ ፒኪ፣ እንዲህ ሱሪ፣ ንግግራቸው ምናምን ውሏቸው የሚውልበት አይመርጡም ውሏቸው። ያ ምንድን ነው? ቅን ሆኖ በቦታው ላይ ስለማያርፍ እግዚአብሔርን በፍርሃት አያገለግሉትም። እዛ ቦታ ላይ እግዚአብሔር እያየኝ ነው፣ ቤቱን ነው እያገለግልኩ ያለሁት፣ ከታቦቱ ፊት ከቃሉ ፊት ነው ያለሁት፣ እያሸበሸብኩ ስዘምር እኮ ያየኛል የሚለውን ስሜት መፍጠር አለባችሁ። በሐሜት በመናቋቆር በመሰዳደብ በምንፍቅና የኖራችሁበትን ዘመን ፍሬውን ታገኙታላችሁ። እንዲሁም ደግሞ አንገት በመድፋት በጾም ጸሎት ብዙም ልታይ ባለማለት በቅዱስ ቁርባን በቤታችሁ ደግሞ በመስገድ ሰንበት ትምህርት ቤቴን ጠብቅልኝ፣ ብዙ አባላት በእኔ ምክንያት እንዲመጡ አድርግልኝ። ሰባኪ ኮንክ፣ አሸብሻቢም ኮንሽ፣ ልማት ክፍልም፣ ምንም ትምህርት ክፍልም፣ መዝሙር ክፍልም፣ ስነስርዓት ክፍልም ሆናችሁ ስታገለግሉ ባላችሁበት ቦታ ላይ ፍሬያማ መሆን እንድትችሉ እና ደግሞ ወጥታችሁ በእናንተ ሰው እንዳይሰናከል እባክህ ጌታ ሆይ ለሰው መሰናክል ሆኜ ከሆነ ይቅር በለኝ ማለት ይመቻችኋል። ስትሰግዱ በቤታችሁ ጸሎት ቦታ ሊኖር ይገባል። ዝም ብሎ መጋረጃ ተደርጎ ለቤት ውበት ብቻ አይደለም፣ ላባችሁ ጠብ የሚልበት ቦታ መሆን አለበት። ከዛ ፍሬውን ታዩታላችሁ። እንደ እህታችን ቀና ልብ ደግሞ ሊኖር ይገባል። ቀና ልብ ማለት ዝም ብሎ ግትር አለመሆን፣ ጅልጥ አለመሆን። ይሄ ዝም ብሎ የተሰጠው ዝም ብሎ የሚቀበል አይደለም። ለምሳሌ ሰንበት ተማሪ ሰባኪም ይሳሳታል። የሰንበት ትምህርት ቤት ሰባኪያንም ሆኖ አገልጋዮች ይሳሳታሉ። እሷ ዩኒፎርም ለብሳ እንደዚህ ከሆነች እኔም ሊሆን ሳይሆን በቃ ወድ አይደለም ወይ በውስጥ ባለ ጠላት ነው ወይ ደግሞ አዋዋሏ ነው ወይ ደግሞ የተሳሳተ አመለካከት ነው። ትምህርት ያስፈልጋታል። እኔ እሷ መከተል የለብኝም ነው ማለት ያለባችሁ። ሰንበት ተማሪ ሆኖ እንዴት እንደዚህ ይለብሳሉ፣ እንዴት እንደዚህ ይናገራሉ ብላችሁ በሰው መውደቅ መሰናከል የለባችሁም። ያችን ልጅ የሚያንን ሰው አምጥቶ ቁጭ አድርጎ መምከር። ስለዚህ ሰንበት ትምህርት ቤት ውስጥ በምታገለግሉበት ሰዓት ህይወታችሁን በደንብ አድርጋችሁ እዩት።
እግዚአብሔር በእኔ ደስተኛ ነው፣ በአገልግሎት ደስተኛ ነው። ትክክል ነኝ ግን እያደረኩ ያለሁት ነገር መሆን ያለበት ነው እያደረኩ ያለሁት ወይስ እንዴት ነው? ለምንድን ነው ሰንበት ቤት የገባሁት ብላችሁ አስቡ። ማን አይቼ ነው? ዩኒፎርም ለብሰው አይቼ ነው? ዩኒፎርም ለመልበስ መጥቼ ነው? ወይስ በረከት ከታቦቱ ወይም ከእግዚአብሔር ከመንፈስ ቅዱስ በረከት መካፈል ፈልጌ ነው? ምንድን ማገልገል የፈለጉት ለምንድን ነው ብላችሁ ጠይቁ ራሳችሁን። ትንሽ ነገር ቢናገሩኝ ምቀር ሰው ነኝ ወይ? ዩኒፎርም አትለብሽም ብባል ምንድን ነው ሰብናዬ? አገልግሎት ብከለከል የሆነ ነገር ችግር ቢፈጠር ሰንበት ትምህርት ቤት እንድቀር የሚያስገድድ ነገር ቢመጣ እውነት ከቤቱ ምቀር ነኝ ወይ? አኩራፊ ነኝ ወይ? የአገልግሎት አኩራፊዎች አሉ። ለምን ተናገሩ ብሎ ለምቦጫቸውን ጥለው ቤታቸው የሚቀሩ እናንተን የቀረባችሁ እነሱ ያገለግላሉ፣ እናንተ ቀርታችኋል። ስለማን ብላችሁ ነው የምትቀሩት? እዛው እየተጋፈጥክ እየተፋለምክ እዛው እውነትን እየመሰከርክ እዛው ታገለግላለች። ወዴት የምትጠፋው? ከጠፋማ ጠፋ ነው። በዛው እኮ ከሄድክ ነው በቃ። ለመመለስ ብትሞክር ራሱ እንደ መጀመሪያ አይሆንልህም። ስለዚህ የምታገለግለው በቀናነት የምታገለግዩ በትክክለኛ መንገድ ከሆነ ማንም ሲናገራችሁ ትክክል ነው ያደረኩት፣ ስብሰባ ላይ መገኘት ያደረኩት ይሄ በዚህ ምክንያት ነው፣ ጥፋት ከሆነ ይቅርታ፣ ይሄን በዚህ ብዬ አስቤ ነው ያደረኩት፣ ደግሞ ትክክል ነኝ ብዬ ማሰብ ትክክል ነኝ ብላችሁ የምታስቡ ነገር ካለ ደግሞ የተሳሳተ ሰው ካለ ደግሞ ማጋለጥ፣ ይሄ ነገር ልክ አይደለም ብሎ መፋለም በቦታው ላይ። እኔ አገልግሎቴ እዚህ አሁን ማገለግለው ብዙ ስለበዛብኝ ነው እንጂ ሰንበት ትምህርት ቤት ውስጥ በዚህ መልኩ ባገለግል ብዙ ነገር ሰራ ነበር። ዝንፍ የለም። ምክንያቱም እንደዚህ ነው በርስ አገለግል የነበርኩት። የምፈልገውን ነገር ነው ስኖር የነበርኩት። ይሄኛው ስራ ትንሽ ወጥሮኝ፣ ሚዲያ ላይ ያለው ስራ ትንሽ ወጥሮኝ ጊዜ ፋታ ስላጣሁ ነው። አንድ ቀን ቢሮ ነኝ እንደዚህ አገለግላለሁ፣ አንድ ቀን ደግሞ ዶር ቱ ዶር በየቤቱ ቤት ለቤት አገለግላለሁ፣ ጨሌ አስጥላለሁ፣ እመክራለሁ፣ ለቅዱስ ቁርባን አበቃለሁ። እኔ ራሴ ደግሞ የተጣልኩኝ እንዳልሆነ ቤቴ ገብቼ ደግሞ ቀጠቅጣለሁ፣ ሰግዳለሁ። ከስንቱ ደብተራ ይመጣል፣ ከስንቱ ባለቃልቻ ባለዛሮች በቤታቸው ስገባ የሚመጣብኝ አለ። ያ ደግሞ መሰናክል እንዳይሆንብኝ ሰው እንዳላስቀይም ደግሞ ቀጠቅጠዋለሁ ገብቼ። ብዙ ፍልሚያ ስላለሁ ልጆች አሉኝ፣ ትዳር አለኝ። ደግሞ ይሄ ሆኖብኝ እንጂ ሰንበት ትምህርት ቤት መሄጃ ጊዜ ባገኝ ኖሮ ስንት ከልማት ጀምሮ እስከ ንስሐ አባት እስከ ማስያዝ ድረስ ስንት ስራ በኮርስ ትምህርት ጭምር ማለት ነው ስንት ነገር ባደረግን ነበር። ግን ከልማት ይልቅ ግማት ነው የበዛው በብዛት። ምናልባት ለማ ቢባል የሰንበት ትምህርት ቤቱ ዩኒፎርም ወይ ወንበሩ ወይ አዳራሹ ቀለም ሊቀያየር ይችላል፣ አምሮበት ሊታይ ይችላል። ዋው የዚህ ሰንበት ትምህርት ቤት አዳራሽ የዚህ ሰንበት ቤት ዩኒፎርም ሊባል ይችላል እንጂ ህይወታችን ግን የለም። ስለዚህ እግዚአብሔር ልቦና ይስጠልን ሁላችንም። እንደዚች ምሳሌ እንደሆነችው ልጅ ሁላችንም ያኑረን። ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላሙ ነው። ከፊት ላለው አዲሱ ዘመን አሰብኩ ጌታ ባንተ ልታመን፣ እባክህ ምራኝ እጄን ያዝና ልቤን ክፈተው በቅቶኛልና፣ ክብርህን አሳየኝ ይብዛልኝ ምስጋና፣ ክብርህን አሳየኝ ይብዛልኝ ምስጋና። ከፊቴ ላለው አዲሱ ዘመን አሰብኩ ጌታ ባንተ ልታመን፣ እባክህ ምራኝ እጄን